ያለን ማለት ነው። በደንብ እርግጠኛ ነኝ አሪፍ ቆይታ እንደሚኖረን አልጠራጠርም። በነገራችን ላይ ያው ስልክ ደርመሰለኝ መሰል ለሰው ሰጥቼ አሁን 9000 ብር አሉ ይላል። ተመሳሳይ ሲም እዚሁ መንገድ ላይ ቁጭ የሚሉት ጋር ስለነበረ እነሱ ጋር ነው ቀጥታ የሄድኩት። እነሱን ጠየኳቸው። ሲም ተዘግቶብኝ ነበረ ምናምን ብዬ ጠየኳቸው። እነሱም ያው እዛው ማውጣት እንደሚቻል ነገረችኝ። አስፋልት ተሻግሬ ሰይድ ያሲን ሚኒፎኒ ምናምን የለም። የዶሮዎቹ ኬኮች ሰላም ነው አይደል? እሺ ከዚህ ይሁን። እሺ አንቺ የምትመርጪውን ሁለት አድርጊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ ከአራዳ ተነስተን እስከ ፒያሳ ድረስ በስልካችን ካሜራ እየቀረጽን እንሄዳለን ማለት ነው። እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ሁኑ። ደሴ ለናፈቃችሁ፣ አገሩ፣ ሰው ሁሉም ለናፈቃችሁ ሁሉንም ነገር አብረን እናያለን ማለት ነው። በደንብ እርግጠኛ ነኝ አሪፍ ቆይታ እንደሚኖረን አልጠራጠርም። በነገራችን ላይ ያው ስልክ ይዛችሁ አሁን ላይ መንቀሳቀስ ከባድ ነው። ስልካችሁን ሌባ ሊልፋችሁ ምናምን ይችላል። እኔ መነጽር አለኝ፣ ካሜራ የሚቀርጽ መነጽር፣ በዛ ነው እየቀረጽኩኝ የምንቀሳቀሰው እና አሁን መነሻዬን አራዳ እድገት ህንፃ 382 ቁጥር ከመጅሊስ ቤታችን ነው የተነሳሁት። ጭስ ተራ፣ ሰዓት ተራን አልፌ አሁን ቀጥታ ወደ ፒያሳ ቀጥታ መንገዴን ይዣለሁ ማለት ነው። በመንገዳችን ላይ የምናገኛቸውን እቃ ቤቶች፣ ጫማ ቤት፣ አንዳንድ ቦታዎች ቼክ እናደርጋለን፣ እንገባለን። ያው እኔ በእርግጥ ሲም ተዘግቶብኝ ድሮ የምጠቀምበት ሲም ተዘግቶብኝ ነበር ለእናቴ የሰጠኋትና ቲክቶክ አካውንቴ በዛ ስለሆነ ያንን ሲም ለማስወጣት ነው የሚሄደው። እግረ መንገዴን ደግሞ ለእናንተም ሀገራችሁ ለናፈቃችሁ ሀገራችሁን ማየት ለምትፈልጉ በስበቡ ላስጎብኛችሁ ብዬ ነው የመጣሁት። እንደምታዩት ነው። አብረን እንሄድ ማለት ነው። ወደ አባይ ህንፃ እየተቃረብን ነው አሁን። እንደምታዩት ደሴ ያው እንቅስቃሴ ያለበት ሀገር ነው። በነገራችን ላይ ደሴ ትንሿ ዱባይ ማለት ናት። ያው በእርግጥ ብዙም እድገቷ ያን ያክል አይደለም። እንደ እድሜዋ እንደ ረጅም የእድሜ ባለጸጋነቷ ደሴ ያን ያክል እድገት የላትም። ቢሆንም ግን ያው ባለው ነገር ሰው እየተሯሯጠ ሁሉም በአቅሙ የሚሰራበት ሳልባጅም ኳሊቲ ነገሮችም መንገድ ላይ ያሉ ጉሊቶች ሁሉ ነገር ያው ሁሉም ሰርቶ የሚውልባት የሚያድርባት ናት ማለት ነው። እንግዲህ ወደ አባይ ህንፃ ስደርስ ያው ወደ እቃ ቤት ነው የገባሁት። እቃ ቤት አንዳንድ ነገሮች እንድናይ ብዬ እቃ ቤት ገባሁኝ። ያው ብዙ ሰው መነጽር ስለሆነ ያን ያክል አያረፉትም እየተቀረጹ መሆኑን። ያው እዚህ ያሉት ደንበኞቼ ምናምን ያውቃሉ። ግን ያው ኖርማሊ ከስልክ ይዤ ከምንቀሳቀስ በዚህኛው በጣም አሪፍ ስለሆነ ነው ይሄንን ይዤ እየተንቀሳቀስኩ ያለሁት። ይሄ አባይ ህንፃ ነው። እቃዎች፣ የቤት እቃዎች፣ የተለያዩ ኳሊቲ ነገሮች ለማግኘት እዚህ አካባቢ ነው የምትመጡት። ረከቦት፣ የሴራሚክ ብረት ድስቶች፣ በቃ ኦቭን፣ ሁሉም ነገሮች አሉ እዚህ ጋር ማለት ነው። የሌለ ነገር የለም። እንደምታዩት የሚያማምር ነገር ነው የሚይዙት። ያው እየተንቀሳቀስኩ እየሄድኩ ስለሆነ የምቀርጸው ትንሽ ብዥ ይላል አይኔ ላይ ስለሆነ ያለው ያው በጥራት ለመቅረጽ አያስችልም። ቢሆንም ግን ያው ያለውን ነገር ለማየት ስለሆነ ሾፍ እያደረግናቸው እናልፋለን ማለት ነው ውዶቼ። አሁን እንግዲህ እዚህ ረከቦት አይቼ ገርሞኝ ነው። ጣዖት ነው የሚመስለው እያልኩት ነው ማለት እንደዚህ አይነት አይቼ አላውቅምና አዲስ ነገር ነው፣ ለየት ያለ ነው። ዋጋውም ትንሽ ውድ ነው፣ 26 ነው ምናምን አለኝ። ማሻአላህ ነው ዋጋው አልኳችሁ። ያው ይሄንን ካየሁ በኋላ ሌላም ወደ ታችኛው ህንፃ ደግሞ አለ፣ እዛም ሌላ አለ እና ወደዛኛውም እቃ ቤቶች እንሄዳለን ማለት ነው። እነዚህን እንግዲህ በትንሹ ዞር ላድርጋችሁ ብዬ ነው ያሉትን ነገሮች ያው ማዘዝ እና መጠየቅ የምትፈልጉ ከሆነ ቦታውን እንድታዩት በሚል ነው እዚህ ቦታ ላይ ትንሽ የቆየሁት እና ይሄ ያው እዚህ መታችሁ ማዘዝ መግዛት ትችላላችሁ ኢንሻአላህ። እስቲ ደግሞ ወደ ቀጣይ ሱቆች እናልፋለን። ቀጣይ ሱቆች ደግሞ ይሄኛው ታችኛው ህንፃ ነው። ከጫተራው መሃል መንገድ አለ። ያንን ተሻግራችሁ
ፊት ለፊት ያለው ህንጻ ውስጥ ነው። ረከቦት የተለያዩ ነገሮች ደግሞ እዚህ በደንብ ታገኛላችሁ ማለት ነው። እና ያው ወደዛኛው ህንጻ እንለፍ። እንግዲህ እዚህ ሰው ጋር ምናምን እየተጋጨሁ እየተንቀሳቀስኩ ስለሆነ ትንሽ ቢዥ ነገር ይላል። ግን ያን ያክል የሚረብሽ ነገር አይደለም። ግን ለወደፊቱ ያው የተጣራ ቆንጆ ምስል ይዤላችሁ እመጣለሁኝ። ታችኛው ህንጻ ገብተናል። እንግዲህ እዚህም እንደምታዩት የቤት እቃዎች ናቸው በብዛት የሚይዙት እዚህ አካባቢ የቤት እቃ ረከቦት፣ እንደዚህ ወርቃማ የጠርሙስ ሁሉንም አይነት አለ ማለት ነው። ደሴ በነገራችን ላይ ትንሿ ዱባይ ማለት ናት። በእንቅስቃሴዋ ሁኔታ ትንሿ ዱባይ ማለት ናት። ሁሉም ነገር ነው ያለው። እዚህ የለም የሚባል የለም። ሁሉም ሰው የሚሯሯጥበት ሰርቶ የሚያድርበት ነው። ላይክ እንደ መርካቶ ማለት ነው። እንደ መርካቶ ነው እያንዳንዱ እንቅስቃሴ ያለው። እዚህ ጋር ደግሞ ይቺም ደንበኛዬ ነች። እሷ ጋር ደግሞ ገብቼ አዲስ ነገር አለው ያልኳቸውን አየሁ። ረከቦቶች ምናምን አዲስ የገቡ ነበሩ። እነዛን ቼክ አደረኩኝ። ከዚህ ካለፋችሁ በኋላ ጅብሩክን ነው ፊት ለፊት ወደ ጅብሩክ እንሄዳለን ማለት ነው። ያው አሁን እቃ ቤቶቹን ጨረስኩኝ ማለት ነው። እዚህ አባይ ህንጻ ያሉትን እቃ ቤቶች ጨረስኩኝ። ጅብሩክ ደግሞ ጀሮላ መጠየቅ እፈልጋለሁኝ። 9,000 ብር ብለውኝ አላመንኩም እና በአካል እጄ ልጠይቅ ብዬ ነው ማለት ነው። ጭራሹና 12,000 ብርም 9,000 ብርም አለ። እንደውም ልጁን እያሳኩት ነበረ። 9,000 ብር ያልከው ክትባት ማማን በራሱ ይዟት ይሄዳል ብዬው ትራንስፖርት አለው ወይ እያልኩኝ ሳስቀው ነበር። በጣም ነው የገረመኝ። እኔ የሚገርማችሁ በእርግጥ ረጅም ጊዜ ነው ለመሐመድ ጊዜ ምናምን 1,500 ነው 1,500 ብር ነው የገዛሁት ነበረ። ያው እንግዲህ ደግሜ ይሞልዳል መሰለኝ ለሰው ሰጥቼ አሁን 9,000 ብር አሉኝ ለማማ። እና እንግዲህ ጅብሩካችን ይሄንን ይመስላል። እዚህ ነው ያለው ደንበኛ እዚህ አለ እና እሱ ጋር ነው የምንጠይቀው። ጀሮላ ምናምን ሁሉንም አሟልቶ ይይዛል። እንደምታዩት እዚህ የሌለ የለም። የህፃን መጫወቻ ሁሉም ነገር ነው ያለው። በቃ ሁሉም ሞልቷል። ፖርሳም፣ የልጆች ልብስ፣ የህፃናት መጫወቻ ምናምን ግን ያው ዋጋው በጣም ውዱናል ማለት ነው። ከጊዜ በኋላ አሁን ጀሮላ ምናምን ጨምሯል። የሚገርም ነው። ያዛ ይሄን ከወጣን በኋላ ደግሞ ቀጥታ ወደ ፒያሳ ስለሆነ እየሄድን ያለ ነው። በጅብሩክ በውስጥ አድርገን ወደ ፒያሳ ነው የምንሄደው። ሙዝ ምናምን የሚሸጡ አሉ። የሚገራርም ሙዝ ነው የሚይዙት። በነገራችን ላይ እዚህ መንገዱ ጋር ያሉት ሰዎች የሚገራርም በጣም ትልልቅ ነው ሙዛቸው እና ሰፈር ውስጥ ምናምን ደቃቅ ሙዝ ነው የሚይዙት። እነዚህ የሚያመጡት ከየት እንደሆነ አላውቅም። ሙዙ በጣም ነው የሚያስጎመዣው ማለት ነው። እና እንደውም እያፈጠጥኩኝ ነበር ለልጆች ያው መግዛት ፈልጌ፣ ግን ያው ስመለስ ገዛለሁኝ አሁን ላይ እንዳልቆም ብዬ ቀጥ ብዬ ዝም ብዬ አልፌያቸው ሄድኩኝ ማለት ነው። ከዛ በኋላ እንግዲህ ወደ ሰፈራችን ደረስን ማለት ነው። ይሄ ሙዝ አካባቢውን ካለፍን በኋላ ሰፈራችን ነው እንግዲህ። የኛ ሰፈር ዘይት ተራ ይባላል። ትግሬ መንደር፣ ፒያሳም፣ ላራዳም በቃ ለሁሉም መካከል ላይ የሆነ ነው እና ተወልጄ ያደግኩት እዚህ ነው። እንግዲህ ያው ቅርብ ጊዜ ነው ቤታችን ፈርሶ ለህንጻ ግንባታ ተብሎ ፈርሶ ለእናት የተለዋጭ ቦታ ተሰጥቶ በእኛ በችግሩ ምክንያት የዛኔ የተሸጠው ቤት የተሰራው ከዚህ ከፈረሰብን በኋላ ነው። ያው ግን ሰፈር የሚመስለኝ አሁን ድረስ ይሄ ነው። ሌላም ስለሌላ ግብቼ ስለሆነ የወጣሁት ከዛ ሰፈር ያ ነው። ከዚህ ከወጣን በኋላ እንግዲህ ወደ ጫማ ቤት እንግባና ጫማ ሾፍ እናርግ፣ ጫማ ቤቶቹን እንይ። ከዛ በኋላ ያው ወደ ፒያሳ ስለሆነ የምንሄደው፣ ፒያሳ ደግሞ ሲም ካርድ አወጣለሁኝ። ሲሜ ተዘግቶብኛል። የበፊት ሲም ነበረ። ሲሜ ስለተዘጋብኝ ሲም ካርድ አውጥቼ ኬክ አምሮኛል። ኬክ ገዝቼ ወደ ቤታችን እንመለሳለን ማለት ነው ኢንሻአላህ። የሚገርማችሁ ነገር እዚሁ ደሴ ተቀምጬ ወደ ፒያሳ በጣም ረጅም ጊዜ ቆይቼ ነው የምመጣውና ሁሌ አዲስ ነው የሚሆንብኝ። ለምንድን ነው ከቤት አራዳ ነው የምመጣው። ሱቅ ገበያም እዛው አለ፣ የምፈልገውም ነገር እዛው አለ። አራዳ የማደርገውን ነገር አድርጌ ልብስም ትእዛዝ ካለኝ የባህል ልብስም ሁሉን እዛው ገዝቼ ወደ ቤት ነው የምመለሰውና ወደ ፒያሳ ስለማልመጣ ስመጣ ድንግርግር ነው የሚለኝ ይሄ ሰው። በቃ አራዳ ሸል መናፈሻ፣ ሰኞ ገበያ፣ በቃ ይሄ ጥሪው ምናምን ያሰክረኛልና እዚህ ጋር በቃ እንደ አዲስ ሰው ነበር እየተደናበርኩ የነበረው። እንደምታዩት ፒያሳችን ጥርር ብላለች። ኃይለኛ ፀሐይ ነው ያለው። ሲም የሚያወጡት ደግሞ ከዚህም በፊት ያወጣሁት ለእናቴም ለእኔም አንድ አይነት ተመሳሳይ ሲም እዚሁ መንገድ ላይ ቁጭ የሚሉት ጋር ስለነበረ እነሱ ጋር ነው ቀጥታ የሄድኩት። እነሱን ጠየኳቸው ሲም
ተዘግቶብኝ ነበረ ምናምን ብዬ ጠየኳቸው። እነሱም ያው እዛው ማውጣት እንደሚቻል ነገረችኝ። አስፓልት ተሻግሬ ሰይድ ያሲን ህንጻ አካባቢ ያለችው ልጅ ነበረ የጠየኳት። ታችኛው ወደ አላሙዲን ህንጻ ወዳለው ሰው ላከችኝ። እሱ ደግሞ ያው እንግዲህ ፎቶ አነሳኝ፣ መታወቂያ ጠየቀኝ፣ ሰጠሁት፣ ሲሜን አወጣልኝ። ሲሜን ካወጣልኝ በኋላ ያው እንግዲህ በቲክቶክ አካውንቴ በሲሜ ስለነበረ ለዛ ነው እንትን ያልኩት፣ ወደ ኬክ ቤት ሄድኩ ማለት ነው። ሲም ተዘግቶብኝ ነበር። ምኑ እሺ፣ አይዚን ጨርሻል። እነሱ ጋር አዎ 31 1998 መሰለኝ። እስኪ ቼክ ላድርግ። ልጆች ሲነካኩ ሙሉን ዘጉት። 0939 31 0939 1998 ረምላ። አዎ እሺ ኬክ እንብላ። ኬክ እንደምወድ ታውቃላችሁ። ሚኒፎኒ ምናምን የለም። የዶሮዎቹ ኬኮች እሺ፣ ሰላም ነው አይደል? እሺ፣ ከዚህ ይሁን። እሺ፣ አንቺ የምትመርጪውን ሁለት አድርጊልኝ። ባለ 80 እና ባለ 70 ይሁን። ቆንጆ ከሆነ ሁለት ባለ 80 እና አንድ ባለ 70 አድርጊልኝ። እሺ፣ ኦኬ። እሺ፣ ይጫውንና ሌላ አንዱን የቱን የመረጥሽልኝ? እሺ